በማህበራዊ አስተዋጽኦ ስሙ ከፍ ብሎ የሚነሳው ማስተር አብነት መታመሙን ተናገረ። ህመሜን ለማንም መናገር አልፈልግም፣ ግን ደግሞ ሰውነት ይታያል፣ ሁላችሁም ጸልዩልኝ ብሏል ማስተር አብነት። ማስተር አብነት በርካቶች የተሻለ ሕክምና እንዲያገኙ ካሉበት ችግር እንዲወጡ የድርሻውን እየተወጣ የሚገኝ ብርቱ ወጣት ነው። ይህንን በተመለከተም ለሕክምናው የሚሆነ ገንዘብ ለማሰባሰብ ጎፈንድሚ ማስጀመሪያ እንቅስቃሴ መጀመሩን አስመልክቶ ምንም አይነት የገንዘብ እርዳታ አያስፈልገኝም፣ የሚያስፈልገኝ ጸሎት ብቻ ነው በማለት በኢትዮጵያውያን ዘንድ በታላቅ አክብሮት የሚታወቀውና በአሁኑ ወቅት በጤና እክል ላይ የሚገኘው ማስተር አብነት ከበደ ለሚደረግለት የድጋፍ ጥረት ምላሽን ሰጥቷል። ደግ ወንድማችን ማስተር አብነት ባስተላለፈው መልእክት በአሁኑ ወቅት ከምንም ነገር በላይ የሚያስፈልገው የኢትዮጵያውያን ጸሎት ብቻ መሆኑን በይፋ አስታውቋል። አክሎም ለእኔ በዚህ ጊዜ የሚያስፈልገኝ የገንዘብ እርዳታ ሳይሆን ጸሎትና ጸሎት ብቻ ነው። ገንዘብ የሚሰበሰብ ከሆነ ሌላ ጭንቀት ውስጥ ገብቼ እንዳልታመምባችሁ ጸሎት ብቻና ጸሎት አድርጉልኝ ብሏል። አመመን ብዬ አላውቅም፣ ግን ደግሞ ስጋ መጥፎ ነው፣ ያጋልጣል፣ መቀመጥ እንኳን አልችልም፣ ስትመረመር ይህ ነው አትባልም፣ ድንገት ይሰውርሃል፣ መለስ ስትልና ትቀጥላለህ፣ ቢያንስ የስነ ልቦና ጫናው ከባድ ነው፣ የኢትዮጵያ ሕዝብ ይጸልይልኝ በማለት የጸሎት ተማጽኖን አቅርቧል። ማስተር አብነት ከበደ በብራዚል አንዲት እናት የወሊድ መከላከያ ተጠቅማ ያለች አስገራሚ ሕፃን ተወለደ። በብራዚል ጉያስ ግዛት ውስጥ የሚገኝ አንድ ሆስፒታል ለየት ያለና ዓለምን ያስገረመ ክስተትን አስተናግዷል። ማቴዎስ ገብርኤል የተባለ አዲስ የተወለደ ሕፃን እናቱ እርግዝናን ለመከላከል በማህፀኗ ውስጥ አኑራው የነበረውን አዩዲ የተሰኘ የወሊድ መከላከያ በትንሽ እጁ ጨብጦ መወለዱ ከፍተኛ መነጋገሪያ ሆኗል። የህፃኑ እናት ኩዲ መከላከያውን ለ2 ዓመታት ያህል ስትጠቀም የቆየች ቢሆንም ባልተጠበቀ ሁኔታ ማርገዟን አውቃለች። በወቅቱ ሐኪሞች መከላከያውን ለማውጣት መሞከር በእርግዝናው ላይ አደጋ ሊያመጣ ስለሚችል ሳይወጣ እንዲቆይ ወስነው ነበር። ይሁን እንጂ ህፃኑ ሲወለድ መከላከያውን በእጁ ይዞ መውጣቱን የህክምና ባለሙያዎች ጭምርን አስደምሟል። በኔሮፖሊስ የሚገኘው ሆስፒታል የህክምና ባለሙያዎች እንደገለጹት ምንም እንኳን እንዲህ ያሉ የወሊድ መከላከያዎች እስከ 99 በመቶ አስተማማኝ ቢሆኑም አልፎ አልፎ መከላከያው ካለበት ቦታ ሲንቀሳቀስ እርግዝና ሊከሰት እንደሚችልም ገልጸዋል። ህፃኑ መከላከያውን ይዞ የሚያሳይ ምስል በማህበራዊ ሚዲያ ላይ በፍጥነት እየተሰራጨ ሲሆን ብዙዎች ታጋይ፣ ህፃንና አሸናፊ በሚሉ ስሞች እየጠሩት ይገኛሉ። በአሁኑ ወቅት እናትየውና ህፃኑ ማቴዎስ በጥሩ ጤንነት ላይ እንደሚገኙም ታውቋል። ይህ ክስተት ምንም አይነት የወሊድ መከላከያ 100% አስተማማኝ ላይሆን እንደሚችል ትልቅ ማሳያ መሆኑንም የዘርፉ ባለሙያዎች እየገለጹ ይገኛሉ። በሱዳን ከ100 የሚበልጡ ንጹሃን በድሮን ጥቃት ተገደሉ። በኮርዶፋን ግዛት የተፈጸመው ይህ ጥቃት በሺዎች የሚቆጠሩ ዜጎችን አፈናቅሏል። የሀገሪቱ ጦር ለተፈጸመው የድሮን ጥቃት የፈጥኖ ደራሽ ኃይሉን ተጠያቂ ቢያደርግም አማጺ ኃይሉ የሰጠው ምላሽ እንደሌለ ተገልጿል። ጥቃቱ በህፃናት ትምህርት ቤትና ሆስፒታል ላይ በመከሰቱ የአደጋውን መጠን ከፍተኛ ሊሆን እንደሚችል ተገምቷል።